ወለተ ትንሳኤ ወለተ ትንሳኤ ቤት እዚህ ጋማ ቅዱስ ሚካኤል አለ፣ ቅዱስ ገብርኤል አለ፣ መስለ ፍቁር ወልዳለች ግማ እንደው ድንግል ማርያም በልባችሁ እንዳለች በእውነቱ ተረድቻለሁ። አላሳፈሩኝም፣ በእውነት ኢየሩሳሌም አላሳፈሩኝም። እንደው ግን ቃልዬ ላይ ግን ጥያቄ አለኝ። ቃልዬ ላይ ጥያቄ አለኝ። እኔ አሁን ቃልዬ ተደብቃለች። ይሄኔ ጆሮዋን በጥጥ እየተቀጠቀች ይመስለኛል። የደማስቆ እኔ አሁን እንደው መብራት የለም እንጂ ባለቤቴን እንደው አሳያችሁ ነበረ። መብራት ግን የለም ጠፍቷል። ባለቤቴም እንደው ሽር ጉድ ብላ ብታይ የሌለ ነገር የለም። ምን የሌለ ነገር አለ አይደል? መሲ እውነቴን ነው አይደል? ዋሽው ሁሉም ነገር አለ። አቤት እዚህ ጋር ደግሞ ቃልዬ ትጠራ። ቃልዬ ቶሎ ነይ ደማስቆ እኔንም አስገቡኝ ላሳይ እያለች ነው። እስቲ አስገባት። ወይኔ እናትዬ እንደው ጎመጀች። እስቲ ክፈች። በቃ ነው ለምን እንደማይከፍት አላውቅም። ግድ የለም እንትን እናረግሻለን። አሁን ፎሎወር አርገሽ ከሺ ምናምን በላይ መሆን አለበት። አየሽ ከሺ እስከ 2000 መድረስ አለበት ፎሎወርሽ። ያ ሲሆን ሰተት ብሎ ይገባልና ስለዚህ ሁል ጊዜ ሌሎቹን ፎሎ አርጋቸው። አንቺም በየቀኑ 250 ፎሎ ታረጋለሽ። ከዛ መሃል ፎሎወርሽ እያደገ ሲሄድ ቪዲዮ መግባት ትችያለሽ፣ ራስሽን መክፈት ትችያለሽ ማለት ነው። እሺ ደማስቆ ተረኛ ደማስቆን አስገቧት። የደማስቆ አመርኮኛ አስገቧት። ተረኛ ግባ። ባለተራ የደማስቆ አመርኮኛ ፍቅርተ ማርያም ነች። በጣም አይ ገንሻ ግን ቀድሞሽ በመምላትሽ ግን ቅር ብሎኛል። እኔ ሳልቀምሰው ንፍሮውን አንቺ ቀድመሽ ትበያለሽ። አይ ወለተ ሚካኤል እንደው ያንቺ ነገር እስቲ ቶሎ በይ። ደማስቆ ክፈችዋ። ደማስቆ የደማስቆ አምርኮኛ መጣች። አቤት ቅድስት አርሴማ፣ ቅዱስ ሚካኤል፣ ድንግል ማርያም። ዋው በአበባ የተከበበ ነው ደግሞ ይሄ ቅዱስ ገብርኤል መጣ። ቅዱስ ኃያሉ ሰማዕት ቅዱስ ጊዮርጊስ በነጭ ፈረስ ተጭኖ መጣ። አቤት የጸሎት ቦታው እንዴት ደስ ይላል በእናታችሁ። አቤት አበባ ነው ደግሞ ይሄስ። አቤት መጽሐፍ ቅዱሱ በክብር የጸሎት መጽሐፉ በክብር ምስለ ፍቁር ወልዳ ቅዱስ ሚካኤል ቅድስት አርሴማ። አቤት እንደው ሌሎቻችሁ እንደዚህ አይነት ቦታ አላችሁ? እንደው ግን እናንተ አበባው ምንድነው? የደስታ መግለጫ ነው። ለድንግል ማርያም የቀረበው መብርሃን እንኳን ደስ ያለሽ፣ እንኳን ተወለድሽ ነው። እንኳን ተወለድሽልን ድንግል ማርያም። ታሪካችን ተቀየረ፣ ዘመናችን ተቀየረ፣ ጨለማ ተወገደ፣ ሞት ተሻረ። አንቺ በምትወልጁ ኢየሱስ ክርስቶስ ዓለም ዳነ ለማለት ነው። ወይ እስቲ ደግሞ ንፍሮውና ዳቦ ይቀራል። የኔ ልጅ ዳቦውና ንፍሮውን አቅርቢ እንጂ። አሁን እኮ ሌሎቹም ራሱ እየተገረሙ ነው። አዲስ አይደለም የቆየ ነው ትላለች። የት መጋጫው 300 አስገቢን ዝም ብለሽ ያንቺ ጸጋ። እኔ ምስኪን ነው እስቲ የምትጸልይበትን ቦታ ነው። አሁን ያልጋነሽንም አየን፣ የሃናንም አየን፣ የፍቅርተ ማርያምን አየን። በእውነት ደስ ይላል። እንደው እውነት ደስ ይላል።
አልገባም። እኔ መክፈቻ የለኝም። ዝም ብላችሁ ቁጭ በሉ። ጠላውን ላለኝ መኖር ግን ምንም ማድረግ አልችልም። ይኸው አሁን ይቺ ማምለጫ ነች። ማምለጫ ስሟት። ይኸው አስካለ ስላሴን ስሟት። አያችሁ? አባዬ ለእርሶ ልደውልልዎት ገቢ ነው በኢሞ በቃ አትደውይልኝ። እኔ ያው ከልጆቼ ጋር ደስታሽን ማየት እፈልጋለሁ። እኔ አትደውይልኝ። አሁን እንደደውይልኝ ሳይሆን ተገለጭ። የኔ አባት ማርያምን አይከፍትም። ዋናው ቤት አይደለም በርግጥ ነው። ዋናው ቤት ተማጋለች ናት የያዘችው። የኔ ስልክ ዛሬ እናንተ ግን የኢየሩሳሌም ሰዎች ከቤቴ እንግዳ እየጠራው ነው። ንፍሮ ጥጃለሁ፣ ጠላለ፣ ወጣለ፣ ምን አለ ሁሉ ነገር እና አሁን ማለት አልችልም። መቀበል ደግሞ አልችልም። ጤፍ እንጀራ አለ፣ በታለበት ሁሉ ነገር አለ። እሺ ቆይ ጥያቄ መልሽ። ጥያቄውን የአበሻ ዳቦ በኮባ የተጋገረ አለ? የለም አልጋገርኩም። እውነት ለመናገር ያው እንግዲህ ተመልከቱ። አንድ በቃ አንድ ስህተት ተሰርቷል። በቃ በፌስታል ነው እዚህ ሀገር ወይኔ ወይ ደስ ትልክልኛለች የዛሬ ዓመት በሰላም ያለ እኔ ግን አንደኛ አልጋነሽ፣ ሁለተኛ ሀና፣ ሶስተኛ ፍቅርተ ማርያም የደማስቋ ምርኮኛ ከአንድ እስከ 3 ሪከርዱን ይዘውታል። እንግዲህ አራተኛ ትገባ እንደው ግባ ኑኑ ወይ ፍቅርተ ማርያም ወይ ኑኑ አንድ ሰው አራተኛ ደረጃ ማምጣት ይችላል። እና በእውነቱ ቃልዬ ወረደች። እሺ ቡርቲ 21 ቡርቲ